ጭማሪ እንግዳለ አቶ ከማል ይባላል የአቶ ካዲር ወንድምና ያኪን አስላል ሆልዲንግ ዳይሬክተሮች ቦርድ አባል ነው እንኳን ደህና መጣ አቶ ከማል ስለመጣ ደስ ብሎናል እንኳን ደህና ቆያችሁ ወይዘሮ ቢርጉል መልካም ጊዜ አዎ ትልቅ ማስታወሻ ትቼ ማለፍ ነው የምፈልገው አቶ ከማል ዝግጅታችን ላይ የመጣው በራሱ ፍላጎትና ፈቃድ ነው ለዛ ግን ምክንያት አለ አይደል አዎ ወይዘሮ ቢርጉል በዚህ ዝግጅት ላይ በሙሉ ፈቃደኝነት መሳተፍ የፈለኩት በሚሊዮን የሚቆጠሩ ሰዎች እየተመለከቱ የወንድሜን ገዳይ ለመያዝ ያገዙትን እነዚህን ሁለት መልካም ሰዎች በግሌ ለማመስገን ስለፈለኩኝ ነው አይ ምንም ማለት አይደለም ምንም ምስጋና ያስፈልጋል አቶ ኦሚቴ ይሁንና የወንድሜን ገዳዮች ስለያዝካቸው በህግ የሚቀጡ ይሆናል ላንተ ያለኝን ትልቅ አክብሮት በራሴ እንዲሁም በቤተሰቦቼና በአኪን አስላን ድርጅት ስም ለመግለጽ እፈልጋለሁ በእውነት የሰራችሁት ስራ ትልቅ ነው በዚህ ደግሞ ልትኮሩ ይገባል ከጎናችን ስለሆናችሁ እናመሰግናለን እመቤት ምንድነው ያለው አልገባኝም ያኪን ሰላም ቤተሰብ ከናንተ ጋር ነው ያለው ያለው አዎ ብሏል እንደዛ ነው ያለው ልክ ነሽ እኮ ካሁን በኋላ መቼም አልተዋቸውም ነው ያለው ይገርማል በጣም ደስ ይላል ይሄ እኮ ትልቅ ዝነኛና እውቅ ያኪን ሰላም ቤተሰብ ነው እመቤት በጣም ሀብታም እኮ ናቸው ድርጅቶች አሏቸው የድርጅቶቻቸውን ቁጥር በጭራሽ አታውቂውም እመቤት በጣም ሀብታም ናቸው ብታይ በጣም ብዙ የማይቆጠር ሀብት ነው ያላቸው አዎ አውቃለሁ እኮ ስለነሱ ሰማይ መጀመሪያ አይደለም በደንብ አድርጌ አውቃቸዋለሁ እውነት ለመናገር ይሄንን ያደረግነው ፍትህ ለማስፈን እንጂ ለራሳችን ጥቅም አይደለም በሚገባ የአቶ ካዲርን ገዳይ ማወቅ ለኛ ከምንም ነገር በላይ አስፈላጊ ነበር አሁን ፍትህ ሰፍናል ማለት እንችላለን ስለዚህ እኛም በዚህ ደስ ይለናል ነገሩ በደንብ አልገባኝም እውነቴን ነው ሊገባኝ አልቻለም ይሄ ነገር ምንም እየገባኝ አይደለም አልገባኝም እኮ ምንም ያልገባሽ ቆይ የሰውየው እድል ነው እመቤት ጅል ብለን ነበርኩ የምንጠራው ምንም የማይችልና የማይረባ ነበር የምንለው ሰውየው ግን ስራውን ቀጠለ ከዛ ሎተሪ ወጣለት ትልቅ አሳ እኮ ነው ያዘው የምን አሳ ነባሪ ነው እንጂ ያኪን ሰላም ቤተሰብ ይደግፋል ማለት ምንድነው እነሱ ደገፉሽ ማለት እኮ መቼም አትወድቂም ማለት ነው እመቤት እውነቴን ነው ስለዚህ ኡሚት እንዳሰብነው ጅል አይደለም ማለት ነው በጣም ደስ ይላል የለየለት ደነዝ እኮ ነው እመቤት የሽም አብራው ባትሆን ኖሮ እዚህ አይደርስም አረ የሽምናት የተከበረ ሰው ያረጋችሁ ያልሽ ነው አዎ እንደዛ ነገር እመቤት ማለቴ ከየሽም ጋር መስራት ከመጀመሩ በፊት እህቱ ላይ ጥገኛ ሆኖ ነበር የሚኖረው ማለቴ የኪስ ገንዘብ እንኳን የሚቀበለው ከሷ ነበር እና አሁን ተመልከቺው ታዋቂ ሰው ሆኗል ከጀርባው ያኪን ሰላም ቤተሰቦች አሉ ፈጣሪም ባሪያዬ ሂዳለው ምስጋና ለየሽም ይግባትና መምህርት እንደሷ አትይኝ የኔ ዘመድ ስለሆነች አይደለም እንደዚህ ያልኩኝ ያለሁት የሽም ሁሌ ብልህ ልጅ ነበረች ልጅ እያለች ራሱ እንደዚህ ነበረች ታዲያ ብልህ ስለሆነች ነው በታሪክ ነርሶ የማታለያዎች ወደቀችው አንቺ እንዳልሽው ብልህ ስለሆነች ነው ሐሰተኛ ትዳር ውስጥ ለ5 ዓመት እንደቆየች ያላስተዋለችው ግን እኮ ያመቤት ሌላ ጉዳይ ነው ይሄ የማይረባ ታሪክ የሚባል ሰው የውሸት አጋቢ የውሸት የጋብቻ ሰርቲፊኬት ምስክርና ሁሉንም ነገር አዘጋጅቶ ነበር የሽም እንዴት ልታውቅ ትችላለች እመቤት እኔ እንኳን አልገባኝም ነበር እሺ በቃ አልተረዳችሁም ብለን እናስብ ግን እቺ ሴት አታስብም እንዴ ማለቴ ባለቤቷ በሳምንት 2 ቀን መጥቶ 5 ቀን ሲጠፋ እንዴት አታስብም ምንም ነገር አትልም እንዴ ስልሽ ቤት ሳይሆን ሲቀር ለምን ስልኩን እንደሚዘጋ ማሰብ ነበረባት እኮ ብዙ ነገር መጠየቅ ትችል ነበር ጭንቅላቷ ቢሰራ ብልህ ብትሆን ኖሮ ትዳራቸው ሐሰተኛ እንደሆነ በደንብ ይገባት ነበር እውነት ነው እመቤት አንቺ ልክ ነሽ ማለቴ ድክመትሽ ከሆነ ከባድ ነው የሚሆነው የምን ድክመት ነው እኮ 5 ዓመት እኮ ነው የቆየችው ያምሻል እንዴ ኤኮ ሩዝን በልተሽዋል እንዴ እየበላው ነው ምን ነው አይ ምንም አሁን የዛሬው ዝግጅታችን ማጠቃለያ ላይ ደርሰናል ደህና ሁኑ በቀጣይ ሳምንት በተመሳሳይ ቀንና ሰዓት እንደምንገናኝ ተስፋ አደርጋለሁ መልካም ጊዜ ይሁንላችሁ በጣም እናመሰግናለን ጨርሰናል አቁሙ ጥሩ ነበር አይደል አዎ በሚገባ ጨርሰናል በጣም አሪፍ ነበር ይሄንን የድምጽ መቀረጫው ልናወልቀው ላንቺ ልስጥሽ እሺ ያው ስልካችንን ማብራት እንችላለን አይደል እሺ የኔ ስልክ ልሰጠኝ ትችላለህ እሺ ምን ይሰጥሻል ቆይ አንዴ እንካ ወንድሜ እሺ ምንድነው እሱ 5 ጊዜ ተደውሎልኛል የኔም 18 ጊዜ ነው ድጋሚ እየጠራ ነው ሄሎ አዎ እንደዛ ብዙ አይነት ስራዎችን እንሰራለን ያለ ምግቦችን እንሰራለን እሺ በቃ ነገ ማታ እንደውላለን ጠብቀኝ እሺ ደህና ደር ዝግጅት ነው የፈጣሪ ያለሽ ሄሎ
አዎ ሼፍ ኡሚቱዝ ጉደር ነኝ። የሜክሲኮ ምግብ ነው ያልከኝ? በሚገባ በሚገባ አዎ ነን። የምንታወቀው እኮ በሜክሲኮ ምግብ ነው። እንዴ ምን ማለት ነው? ይቻላል ለሰዎች ይቻላል። ለምን ነገ ደውለህ ነገሩን በዝርዝር አትነግረኝም? እንደዛ አይሻልም? እሺ ይሄንን በጭራሽ ላምን። እሺ ምንድን ነው የተፈጠረው? የኔ ውድ ፍራፍሬዎቿን አምጥታለች። ኦይኮ እናትሽ ላንቺ ሰላምታ ስታቀርብ ስትታይ ነበረ፣ ግን እኛ ያንን በሳቱ ማየት አልቻልንም ነበር። እሺ እና አምልጦኛል። አዎ የኔ ውድ፣ ግን በኋላ እንድታዩ አደርግሻለሁ። እሺ እኔ ቆንጆ። እሺ እማዬ፣ ያ ሰውዬ መላው ቤተሰቤ ከአጎቴ ጀርባ እንደሚሆን የተናገረው። ማለቴ ያ ጥሩ ነገር ነው፣ ምርጥ ነገር ነው አይደል? አዎ ጥሩ ነገርማ ነው፣ ግን ያው ለሚዲያው ሲሉ ነው ያንን ያሉት። ግን እማዬ እውነታቸውን ይመስለኛል። እሺ ውዴ፣ ግን እንደሚመስለኝ ለሚዲያው ነው። እንዴት አመሻችሁ? እንኳን ደህና መጣሽ። እንዴት አመሸሽ? ደህና ነኝ። እንዴት ነሽ ናዞ ውዴ? ደህና ነሽ? አየሽው እንዴ የይሽምንና ያጎቴን ዝግጅት እያየ ነው ነበር። ጭራሽ አላየሁትም። አየሽ ተመሳሳይ ዝግጅት ነው የሚሆነው። ገዳዩ ማን እንደሆነ ታውቋል። በጣም ጥሩ። ስለዚህ ሁሉም ሰው ሰምቷል ማለት ነው። ሰምቷል፣ ሁሉም ሰምተዋል። ይገርማችኋል፣ ነፃ መሆናችንን መላ ዓለም አውቆታል። በእናትህ አጎቴ እንዴት ነህ? ና እዚህ ጋር። እሺ ቁጭ በይ። አይታችሁታል አይደል? በሚገባ እንጂ በጣም ጥሩ ነበር። እሺ እንደዛ ነው። እዚህ ነው ያያችሁት እንዴ? እኔ አላየሁም፣ ምንም ነገር አላውቅም፣ ግን በኋላ ላይ ደግሞ አየዋለሁ። እሺ ሄሎ፣ ኡሚቱዝ ጉደር ነኝ። አዎ እስከ 20 ሰዎች። እሺ 3 ቀን ቀደም ብለህ ብትናገር በቂ ነው። ምን አይነት ምግብ እንደምንሰራና ምን አይነት ማዕድ እንደምትፈልግ ነው ማሳወቅ ያለብህ። እሺ ተስማምተናል። ችግር የለውም፣ ምንም አያሳስብህ። እሺ መልካም ምሽት። እሺ መልካም ምሽት። አምላኬ እዚህ ዝግጅት ላይ ከቀረበ በኋላ ስልካችን ረፍት ራሱ የለውም። ይገርማችኋል፣ የኔም ይጠራል፣ የይሽም ይጠራል። ውዴ ቲቪ ላይ ቀርባችሁ ነበር እኮ። አዎ ከአሁን በኋላ በጣም ስራ የሚበዛባችሁ ይመስለኛል። ተስፋ አለኝ። እንግዲህ ስለ ስራ ካነሳን አይቀር በቃ ሄደን አዲሱን ቢሮአችንን ላሳያችሁ። እንዴ ቢሮ? በፊትም እኮ ቢሮ አለን። በፈጣሪ ስም የሺም ያንን ቢሮ ብለሽ ትጠሪዋለሽ። እዛ ስትሰሪ እኮ በሽተኛ እኮ ነው የምትሆኚው። ከጀርባ ያለውን ቦታ በቃ ነፃ አድርገን ለስራ እንዲመች እናድርገዋለን። በቃ ምንም ችግር የለም። እኔ ሁሉንም ነገር አዘጋጅቻለሁ። ታች ያለው ነው? አዎ ሁሉንም ነገር አቅጄበታለሁ። በይ ነይ። በሉን ሁላችሁም እንሂድ። አንተም መምጣት አለብህ። ቢያንስ ከግንባታ ሙያ አንጻር እንዴት እንደሆነ ታሳየን። ሐሳብ የምሰጥ በነቃ ነው። እሺ እንግዲህ ደግሞ ከአጎቱ ገንዘብ ሊቀበል እኮ ጉስዴ ምንድን ነው? በጭራሽ ልታምኝ የማትችይውን ድንቅ ወሬ ነው የምነግርሽ። አንቺ ብቻ ዝም ብለሽ አዳምጪ። የምን ወሬ? መጀመሪያ ግን ዘይነብ ቡና ታፍላልን፣ ከዛ በኋላ እነግርሻለሁ። እሺ ውዴ? በዛ ትስማሚያለሽ? በይ እንግዲህ ዘይዶ። እንደዛ ከሆነ አሁኑ ነው አፈላለሁ። ምንድን ነው? ጠግብ ያለው ውዴ፣ አመሰግናለሁ። አባዬ ቢያንስ ሾርባህን መጨረስ ነበረብህ። ኢፔክ ጠግብ ያለው አመሰግናለሁ ውዴ። አልበላም በቃኝ። ሴዛይ መብላት አለብህ፣ የግድ እንዲሻለ መብላት አለብህ። እባክህ ተቀበላት። ጠግብ ያለው ኔባ። ባልጠግብ ኖሮ በቃኝልሽ ነበር። እሺ አፍህን ልጥረግልህ። ታዩ በጣም እንዳመመኝ እያስመሰላችሁ ነው። ራሴ ጠርገዋለሁ። በቃ ስላመመህ እኮ ነው። ምን ሆነሃል? ሁኔታው ምን ያህል ከባድ እንደሆነ ይገባሃል መሰለኝ። የልብ ድካም አጋጥሞክ ነበር። ከዛ የሚበልጥ ነገር አለ እንዴ? ምንም ማለት አይደለም፣ አጋጥሞኛል፣ ግን አሁን የለም። አሁን ደህና ነኝ። ቢጠፋም ምንም ዋጋ የለውም። ዶክተሩን ሰምተዋል። ሁሉንም ነገር ማስተካከል አለብህ ብሏል። ስለዚህ እንደዚህ አታድርግና ደግሞ እንንከባከብህ። ወይ ያበቃልኝ ይመስለኛል። ከዚህ በኋላ አበቃልኝ ያልከው አዲሱ ትዕዛዝ ነው ማለት ነው? እንደዛ ነው እያልክ ያለህ? ፈጣሪ ማረሰ ይዘ አመሰግናለሁ ኦልታን፣ አመሰግናለሁ። እንኳን ደህና መጣህ ኦልታን። እንኳን ደህና ቆየሽኝ ኢፔክ። ጨርሶ ይማራ። በጣም እናመሰግናለን። እንዴው ዝም ብለህ ተቸገርክ? በጭራሽ። የምን ችግር ነው? አያቴ ምግብ እናቅርብ። እሺ ልጄ። አመሰግናለሁ። ሴዛይ እንዴት ነው የተፈጠረው? ማለቴ ምንም አይነት ስሜት መጀመሪያ ላይ አልነበረም አይደል? እንዴት ነው የተፈጠረው? ኦልታን ምንም ስሜት አልነበረውም።
ያው በቤተሰባችን ውስጥ በሽታው አለ። እናቴ ትታመም ነበር። ለመጀመሪያ ጊዜ ይህንን ነገር የተጋፈጥነው ያኔ ነበር። ፈጣሪ ማር ያስ አመሰግናለሁ። ይቅርብኝ። እኔ በኋላ በላለሁ። እና ዶክተሮቹ ምን አሉ? ቀዶ ጥገና አያስፈልግም አሉ አይደል? ምን አሉ? ለአሁኑ ምንም ነገር የለም ብለዋል። በሌላ አነጋገር የድንገተኛ ቀዶ ጥገና አስፈላጊነቱ አልታያቸውም። ግን ያው ታውቃለህ፣ ለልብ ሕክምና ክትትል አስፈላጊ ነገር ነው። ብዙ ምርመራዎችና ቁጥጥሮች ይኖራሉ። ናዛን ምን እያልሽ ነው? እንግዲህ በጭራሽ ያው ኦልታን አዎ ቆይ ከሴዛይ ልጅ ጋር ነው ያልሽው? አዎ አልኩሽ ውዴ። ግን ተሳስተሽ አይደለም አይደል? ወይ ጉዝዴ በደንብ አልሰማሽኝም ማለት ነው። እኛ ጠረጴዛ ጋር መጣ፣ አወራን፣ ሰላም ተባባልን። ሁሉንም የተሳሳትኩ ይመስልሻል እንዴ? ሌላው ቢቀር ወይ አይ ሊሆን አይችልም። ወይ ጉዝዴ፣ እኔ ይሄንን በገዛ አይኔ ነው ያየሁት። እንደዛ ነው አልኩሽ። በቃ አይ ማለቴ ያቺ ልጅ እኮ ኦልታን ድርጅት ውስጥ ነው የምትሰራው ስልሽ፣ ለስራ ጉዳይ ተገናኝተው ይሆናል። ያው ስለ ስራ ለማውራት ተገናኝተው ይሆናል። እሱን ልክ ነሽ። ያንን አላሰብኩትም ነበር። የስራ እራት ሊሆን ይችላል አይደል? ምናልባት ተቃቅፈው ነበር ለቁርስ የወጡት። እርስ በርስ በጣም ተቀራርበው ሲያወሩ ነበር። ምን እያልሽ ነው ያለሽው? ለዛ ነው አንድ ክፍል የቆዩት። ፍቅረኛሞች እንደሆኑ እኮ በጣም ግልጽ ነገር ነው። አንቺ ግን ድርቅ በልሽ አላምንም እያልሽ ነው ያለሽው። እድሜዋ እኮ ከኦልታን ልጅ ጋር እኩል ነው። እንደውም ታውቂያለሽ ከቶልጋም ታናሽ ናት። እሺ ታዲያ አንቺን ሲያዩሽ ተሸማቀው ነበር? በጣም አፍሮ መሆን አለበት። አዎ በጣም አፍሮ ነበር ጉዝዴ፣ በጣም አፍሮ ነበር። የምን እፍረት ነው ባክሽ? እጇን ይዟት በቀጥታ ወደኛ ጠረጴዛ ነው የመጣው። ምንም እፍረት የለውም። ሴዛይ ስለዚህ ነገር ያውቅ ይሆን እንዴ? ውዴ ግን ሴዛይ ስለዚህ ነገር ያውቃል እንዴ? ቢያውቅም እንኳን ልጅቷ በጭራሽ አትሰማውም። ግን ደግሞ እኔ ማወቅ ያለበት ይመስለኛል። ግን እንዴት ብዬ ነው ልጅ እኮ ኦልታን ጋር ፍቅረኛ ሆናለች የምለው? እሱ ለራሱ በዚህ ሰዓት የልብ ድካም አጋጥሞታል። ምን አላወቅሽም ነበር? ሴዛይ የልብ ድካም አጋጠመው እያልሽ ነው? አዎ ውዴ። ግን አትጨነቂ፣ አሁን አደጋ ውስጥ አይደለም። ውይ ጉዝዴ፣ ፈጣሪ ይመስገን። እሺ ጉዝዴ፣ ታዲያ ምንድነው የሚሆነው? አሁን ኦልታንን ተለያዩ ብንለው ኦልታን አይቀበለውም። እስከሚገባኝ ድረስ ከፔክ ጋር አታወሩም። ከተፈጠረው ነገር አንፃር ማውራት አለባችሁ ብዬ አላስብም። ሴዛይ የልብ ድካም አጋጠመው። ምን ልናደርግ ነው? እሺ ቆይ ምንም ነገር ሳናደርግለት እንቆይ ነው? ያው እንግዲህ አባቴ ያለውን ነገር አትስማ። ጊዜህን ሰውተህ ነው የመጣኸው ብሏል። እዚህ ድረስ መምጣትህን አይጠብቅም ነበር፣ ግን ስለመጣ ደስ ብሎኛል። ሁሌም ቢሆን ሰዎች ሲታመሙ እንክብካቤ ይፈልጋሉ። ስለመጣህ አመሰግናለሁ። ምን ማለትሽ ነው ኢፔክ? በሚገባ እመጣለሁ። አባቴ የገባው ይመስላል እንዴ? አላውቅም፣ ግን የገባው አይመስለኝም። እኔም ምንም ነገር የገባው አይመስለኝም። አለቃዬ ስለሆንክ እንደመጣ ካስበው ነው። ግን ታውቃለህ፣ አለቃዬ ብቻ አይደለህም። አዎ አለቃሽ ብቻ አይደለሁም። አይደለም ሆነህም አንተ ለኔ ፍቅሬ ነህ። ግን እሺ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ራስህን ለመንከባከብና በምንም ሁኔታ ውስጥ ብሆን ከጎኔ ለመቆም ቃል ትገባልኛለህ? እሺ አይደለም፣ ቃል ገባልኝ። ቃል ገባልኝ። እንገናኛለን። ደህና ሁኚ። እደውልልሃለሁ። ሐምዛ አገኘኸው? አዎ አቶ ኦልታን
ንገረኝ፣ በዚህኛው የሰጠን አድራሻ ትክክል ነው እንዴ? አዎ ልክ ነው። ያቺ ሴትስ? እሷም እዚሁ ናት፣ ቤት ውስጥ ነው። አናግራት ነበር? አላናገርኳት። አቶ ኦልታን፣ እዚህ የመጣሁት አንተ ራስህ ማውራት ስለማትችል እኮ አይደለም። ወዴትም እንዳትሄድ፣ ተመልሼ እመጣለሁ። ወይ በደንብ ያዘው እንጂ አይው አሁንም እየተንቀሳቀሰ እኮ ገባኝ። አፍህን ክፈትላት፣ አፍህን ክፈትላት። ወይ የኔ ጀግና፣ አይው እስኪ እንዴት እንደሚበላ ለአባቱ እኮ ሁሉም ነገር ነው። አቁሚ። ቆይ አፉ የኔ ቆንጆ ልጅ በደንብ ብላ። የኔ ጎበዝ በደንብ ብላ። በላ ጎበዝ እኮ ነህ። ይኸው መቤት አምጪ። በይ መጥረጊያውን አመጣሽልኝ? ንጹህ ነው? አዎ መቤት፣ በደንብ እንጂ ንጹህ ነው። እሺ አፉን እናጽዳለት እስኪ። ወይ የኔ ጀግና አሁን ጠግቧል። በጣም ነው የምወደው የኔ ጀግና። ተመልከተው፣ አሁን እየሳቀ ነው። በደንብ ጠግቧል ማለት ነው። መጥቻለሁ። እንኳን ደህና መጣሽ። እንኳን ደህና መጣሽ። መነሳት አልቻልኩም። ነይ ውዴ፣ ነይ እዚህ ጋር ነይ። ተመልከቺ። እናትህ ናፍቃሃለች። እናትህ ናፍቃሃለች አይደል? እኔ ውድ ምን ስትሰራ ነበር? በሚገባ ናፍቆሻል እንጂ በአንቺ ናፍቆት ውስጥ ሆኖ ነው ራቱን የበላው። መልካም ማደኒ ፍቅር። አበላሉን ግን ማየት ነበረብሽ አይደል እንዴ መቤት? ልክ ማንኪያውን ቀረብ ስታደርጊው አፉን በደንብ ነበር የሚከፍተው። በእርግጥ ምግቡ ጥሩ ነበር አይደል እንዴ? በጣም ጥሩ ነበር። ወዶታል መቤት፣ ፈጣሪ ይመስገን። እሺ እኮ በቃ ሂጂ። እሺ እንግዲህ ሳህኖቹን ላነሳሳ። የእውነት በላ? በልቷል። አመሰግናለሁ፣ በጣም አመሰግናለሁ። ቤተሰቦችሽ እንዴት ናቸው? ደህና ናቸው። አጎቴ የቀረበበትን ዝግጅት አየኸው እንዴ? ቢሮ ሆኜ ነው ያየሁት፣ አይቼዋለሁ። ለአጎቴና ለይሽን በጣም ብዙ የሥራ ዕድል የሚመጣላቸው ይመስለኛል። በጣም ደስ የሚል ነገር ይመስላል። አጎቴ በጣም ተደስቶ ነበረ። ቤት ውስጥ ቢሮ ሲያስተካክሉ ሁሉ ነበረ። እውነት ስኬታማ እንደሚሆኑ ተስፋ አድርጋለሁ። በዚህኛው የሚሳካላቸው ይመስለኛል። እኔም ይመስለኛል። ምን ታስባለህ? የሚሳካላቸው ይመስላል? የኔ አጎት የሚሳካለት አይነት ሰው ይመስላል። አክስቴ ምን ሆነሽ ነው? ምንም አይደለም፣ እንዲሁ ልቤ ተነክቶ ነው። ለምንድን ነው የተከስሽው? ለምንድን ነው እንደዚህ የምትይኝ? እንዴት እንደተቀየርክ እያስተዋልከው ነው? በጣም ለረጅም ሰዓታት ነበር የምትሰራው፣ ታስታውሳለህ አይደል? እደውልልህና ልጄ እባክህ ወደ ቤት ና ልህ ነበር። ከዛ አይ አክስቴ አንቺ ተኛ፣ እኔን አትጠብቂኝ፣ ስራ በዝቶብኛል ትለኝ ነበር። አሁን ግን ተመልከት፣ ወደ ቤትህና ወደ ልጅህ ሮጠ በጊዜ ትመጣለህ። በጣም ይገርም ልጄ፣ ኮርቼብሃለሁ። በጣም መልካም አባትን ይሆንከው እና ሁሌም እንደዚህ ይሁን። አክስቴ አትጨነቂ፣ ከሚስቴ ጋር እንደዚህ ነው የምንቀጥለው፣ ከልጄ ጋርም እንደዚሁ። እውነቴን ነው የምልሽ። የትኛው ቤት ነው? ያኛው ቤት ነው። ውስጥ ነው ያለችው? አዎ። አቶ ኦልታን
ኦልታን ካሲቮግሉ ነህ አይደል? እንደምን አመሸሽ? እንደምን አመሸ። ና ግባ። እባክህ ተቀመጥ። አመሰግናለሁ። አዎ 5 ዓመቱ እያለ ምን ማወቅ ነው የምትፈልገው? ሁሉንም ነገር። ሁሉንም ነገር? ጠይቀኝና እነግርሃለሁ። እንዴት ነው የተዋወቃችሁት? ዲያርባኪ ነው? አይ አንካራ ውስጥ ነው። አንካራ ነበር። የዛን ጊዜ ሚኒስተር መስሪያ ቤት ውስጥ ለስራ ይመላለስ ነበር። በሰዓቱ እዛ በጣም ውድ የሚባል ሙዚቃ ቤት ውስጥ ሰራ ነበር። በየምሽቱ ይመጣ ነበር። እሱን የማይመጥን ከሆነ ራሱ የእሱ ጠረጴዛ ባዶ ነበር የሚሆነው። በደንብ ንጹህ ሆኗል። ዳይፐሩን ቀይረዋል? አዎ እኔ አድርገው ነበር እኮ። ለምን አንተ ተቸገርክ? አድርጌዋለሁ። አባቱ አይደለው እንዴ? ዳይፐሩን እቀይራለሁ፣ እመግበዋለሁ፣ አጥበዋለሁ። እውነቴን ነው። አዎ አባቱ ነህ። ጃን በዓለማችን እድለኛው ልጅ ነው እና እኔ ደግሞ በዓለማችን እድለኛዋ ሴት ነኝ። እኔ ደግሞ የዓለማችን እድለኛ ወንድ ነኝ። ህይወቴ ውስጥ ስላለች ደስተኛ ነኝ። የቶሉም ቺዝ መውሰድ እችላለሁ? የትኛው ነው? ኢዝሚር ኢዚካን። የትኛው ነው ጠንከር ያለው? ኢዚካን። ቀስ በይ እኮ ቀስ እያልሽ እንጂ። ቁርስ በልተን እንጨርሳለን ብለን ነበር፣ ግን አንቺ አቃጥለሽዋል። የት ሄደሽ ነው እንደዚህ ያረረው? ቆይ ቆንጆና ደረቅ እንዲሆን እየጠበቅኩኝ ነበር። በጣም እንደሚጣፍጥ አረጋግጥልሻለሁ። የተወሰነ ትፈልጊያለሽ? ትፈልጊያለሽ? አይ ይቅርብኝ። እሺ እኮ ተይው፣ ራሳችን እንወስዳለን በቃ። ይኸውና ኦይሉም ማለት ወይዘሮ ኦይሉም ሜኔ እንድሰራልሽ ትፈልጊያለሽ እንዴ? አይ ይቅርብኝ፣ ለነገ ቢሆን ነው የሚሻለኝ። እሺ እንደዛ ከሆነ ነገ ሜኔኑን እንሰራለን። ግን ያለ ሽንኩርት ይሁን። እሺ በሚገባ ያለ ሽንኩርት ነው እንጂ። በፈጣሪ ስም ለምንድን ነው ሜኔ ውስጥ ሽንኩርት የምንጨምረው? ምን ማለትሽ ነው? ሜኔ ደግሞ ያለ ሽንኩርት ይሰራል እንዴ? እኮ ሜኔ የምትሰሪው ያለ ሽንኩርት ነው? እውነት ለመናገር እንደየአካባቢው ይለያያል። ማለት አንዳንድ ቦታ ሽንኩርት ይጨምራሉ፣ አንዳንድ ቦታ ደግሞ በጭራሽ አይጨምሩም። አንዳንዶች የግድ ሽንኩርት ያስፈልገዋል ይላሉ፣ አንዳንዶች ደግሞ በጭራሽ ሽንኩርት አይገባበትም ይላሉ። ግን ሳምሰን ውስጥ ካካል የሚባል ቦታ አለ እና እዛ የሚቀልጥ ቺዝ ያደርጉበታል። ጣፋጭ ነው የእውነት በጣም ነው የሚጣፍጥ። እኮ ይበቃል። እሺ ሂጂና የብርቱካን ጭማቂ ስሪ። አሁኑን አመጣለሁ። አንቺስ ትፈልጊያለሽ? እባክሽ። አንቺስ? እሺ እኮ ፍሬዎቹን አውጫቸው እንዳትረሻቸው። እሺ አወጣቸዋለሁኝ። ትገርማለች። ምንም ዝም ማለት አትችልም። ብንፈቅድላት ስለ ሜኔሜን ጥናታዊ ጽሑፍ ታቀርብልናለች እኮ። ማለቴ ከፈቀድንላት እስከ ጠዋት ድረስ ያለ እረፍት ነው የምታወራው። አዎ እንደዛ ናት። ማውራት ትወዳለች። ግን ናዞ፣ እኔ ብዙ የሚለፈልፉ ሰዎች አልወድም። ናዞ ሴዛይ ከሆስፒታል ወጣ? እንዴት ነው? ደህና ነው? አዎ ወጥቷል። ደህና ነው። ልጠይቀው ሄደሽ ነበር? አዎ ሄጃለሁ። ወደ ሆስፒታልም ወደ ቤትም ሄጃለሁ። እማዬስ ወደ ቤቱ ሄዳ ነበር? ለምን? እናቴ ጉዝዴና አቶ ሴዛይ ፍቅረኛሞች አይደሉ እንዴ? አይ እንደዛ አይደለም። የሴዛይ ልጅ እዛ ቤት ውስጥ ናት። ለዛ ነው መሄድ የማትፈልገው። ስሟ ማን ነበር? ኢፔክ? ጥሩ ሰው አይደለችም። መጥፎ ሴት ናት። ያው እኔ ምን አውቃለሁ። ጉዝዴ ብልህ ሴት ናት እና አቶ ሴዛይ ደግሞ መልካም ሰው እንደሆነ ግልጽ ነው። ምን ማለት እችላለሁ? መልካሙን እመኝላችኋለሁ። ለማንኛውም አሁን ልሂድ በቃ።
ወደ ሆቴሉ ነው? አክስቴ መጀመሪያ ማድረግ ያሉብኝ ነገሮች አሉ። ከዛ በኋላ ወደ ሆቴል ሄዳለሁ። ልጄ ቁርስህን እንኳን አልጨረስክም እኮ። ለኔ በቂ ነው፣ በልቻለሁ። መልካም አዲውንላችሁ። እሺ እናመሰግናለን። አየሽ ፍቅር የሚያጠግብሽ ልክ እንደዚህ ነው። በደንብ እየተግባቡ ነው አይደለ? ውይ ፈጣሪ ይመስገን። እንደዚሁ እንደሚቀጥሉ ተስፋ አለኝ። አመሰግናለሁ። ምንም አይደል። ይሄው ዛሬ ብዙ ስራ አለ እንዴ? አዎ አለኝ። መጀመሪያ ካስጎብኚዎቹ ጋር አንድ ስብሰባ አለ። ከዛ ኦዛንን ይዤ ለሆስፒታል እቃዎችን እመርጣለሁ። እሺ ቀለል አድርገህ ይኸው። እሺ አላውቅም። አንቺስ ምንድነው የምታደርጊው? አንድ ጓደኛዬ ግብዣ አቅርባልኝ ነበር ግን አላውቅም። ምናልባት ላልሄድ እችላለሁ። ምናልባት አትበይ፣ ሂጂ። ጥሩ ለውጥ ነው የሚሆነው። ስሜትሽን ይቀይራል። እሺ በጣም ካልሰነፍኩኝ እሄዳለሁ። ራስን ጠብቅ። ደህና ሁኚ። ቻቻ። አቶ ሲሳይ ያደረግነው ምርመራ ላይ ምንም አይነት ችግር አላገኘንም። ውጤቶችህም በጣም ጥሩ ናቸው። ውይ ፈጣሪ ይመስገን። በጣም ጥሩ። ስለዚህ ሙሉ በሙሉ አገግም ያለው ማለት ይችላል አይደል? ለአሁኑ ደህና ነህ፣ ግን ያ ማለት መጠንቀቅ የለብህም ማለት አይደለም። እና ከዚህ ሁኔታ በፊት እንደነበርከ መሆን ትችላለህ ማለት አይደለም። ማንኛውም አስፈላጊ የሆኑ ጥንቃቄዎችን ማድረግ አለብህ። እንግዲህ ለጊዜው አመጋገብ መቀየር አለብኝ ማለት ነው። አቶ ሲሳይ ከዚህ በኋላ የአመጋገብ ሁኔታህን መቀየር አለብህ። ከዘይት ከጨው እና ከተጠበሱ ምግቦች መራቅ አለብህ። ካሁን በኋላ ዋናው ምግብ ላይ የተቀላቀሉ አትክልቶችን ማካተት ይኖርብሃል። በደንብ እንዲጠነቀቅ ንገረው ዶክተር። እኛን በጭራሽ አይሰማንም። አቶ ሲሳይ የልብ ድካም ከባድ ነገር ነው። ምንም ነገር አልሆንም ማለት አትችልም። ህጎቹን መከተል ይኖርብሃል። መሽ ይቻላል ዶክተር፣ እጠነቀቃለሁ። ከዚህ በኋላ መድኃኒትህን በትክክል የምትወስድ ከሆነ ምንም አይነት ችግር የሚኖርብህ አይመስለኝም። በድጋሚ ፈጣሪ ይማርህ። አመሰግናለሁ። ፈጣሪ ባርክ ዶክተር። ሲሳይ የቆመው ባንተ ምክንያት ነው። ተባረክልን። ፈጣሪ ባርክ። እንግዲህ እመቤት፣ እውነቱን ለመናገር እኛ የረዳነውን ያህል የረዳው አንድ ሰው አለ። ወደ ሆስፒታል ስትመጣ አንድ ሴት አብራ ነበረች። ስሟ ምን ነበር? አላስታውስም። ጉዝዴ? አዎ ወይዘሮ ጉዝዴ ናት። ዛሬ ላይ ደህና ሆነ በህይወት መቆየት ራሱ በሷ ምክንያት ነው። ምን ማለት ነው? እንዴት? ወደ ድንገተኛ ክፍል ስትመጣ የልብ ምት ቆሞ ነበር። መደረግ ያለበትን ነገር አድርገናል። ሲፒአር ሰጠነ፣ ግን የልብ ምት የሚመለስ አልነበረም። እሷ ግን ስትጠራ ነበር፣ ጥላ አልሄደችም። የልብ ምት የተመለሰው በጉዝዴ ምክንያት ነው እያልከኝ ነው? አዎ፣ እንደዚህ አይነት ጓደኛ ስላለች በጣም እድለኛ ነህ። እየመጣው ነው። እንኳን ደህና መጣ። አመሰግናለሁ ጉሩ። ናግባ። ይኸውልሽ ስሚኝ፣ ወደ ውስጥ ገባለሁ፣ ግን ምንም የምንሰቅለው ነገር ምናምን አይኖርም። እሺ ተግባባን አይደል? ተወልጋ ስማኝ፣ ቀጥል አልኩ። ቆይ እንዴ ስማኝ። ቆይ ምን ሊፈጠር ይችላል ብለህ ነው? ይኸው እንግዲህ አዎ ወደ የትዕግስት የመቻቻልና የመረጋጋት መኖሪያ ቤት እንኳን ደህና መጣ ቶልጋ። እዚህ ንዴት፣ ጥላቻ፣ መራርነትና ክፋት ሊገቡ አይችሉም። እንኳን ደህና ቆያችሁኝ። ሳምብርሃሙን አሁን ነው የምትፈልገው ወይስ ከቻርካው ማንጻት በኋላ ልስጥህ? ሳምብርሃም ምንድነው? ነግረሽኝ ነበረ። ምን ነበረ? ረሳሁት። እስኪ አስታውሽኝ። ቻክራ ብቻ ሳይሆን የማስታወስ ችሎታም ተዘግቷል። በፈጣሪ አንተን ለማዳን በጣም ብዙ ጊዜ ይፈጃል። አይራን፣ የሚያቃጥል አይራን። የሚያቃጥል አይራን? የተለመደው አይነት አይራን አይደለም። ያንን መጠጣት እንችላለን። ያንን የትም መጠጣት ትችላለህ። ቆይ አሁኑን አመጣልሃለሁ። ቡዳ፣ ይህንን የተነሳሽው እንድስጡ ነው እንዴ? አይ እዚህ ተነስቼ በፎቶሾፕ አስተካክዬው ነው። ትቀልጃለሽ። ቀልደኛ ነሽ ባክሽ። በጣም ጥሩ ነው። አመሰግናለሁ። ውይ በጣም ናፍቀሽኝ ነበር። እኔም እንደዛው። ሂቢ ሰርፕራይዝ። አስሊ ምንድነው ነገሩ? ይሄ ምን ማለት ነው? ቶልጋ ከልጅነት ጀምሮ የቆየን ታላቅ ፍቅር እንዲሁ እንዲጠፋ መፍቀድ አልችልም። ይቅርታ።
ዛሬ እዚህ ሁሉንም ነገር ታወራላችሁ። ከዛ ከዚህ ቤት የምትወጡት እጅ ለእጅ ተያይዛችሁ ነው። አስሊ የማይመስል ነገር ያወራሽ። የማይመስል ነገር የምታወሪው አንቺ ነሽ። በጣም በትንሽ ምክንያት ነው የተጣላችሁት እና ዛሬ እዚህ ያላችሁት ስለ ሁሉም ነገር ለማውራትና ለመታረቅ ነው። መታረቅ አለባችሁ። አስሊ አይሆንም። ምንም አይነት ቅራኔ አልቀበልም። ምንም ሰበብ የለም። አሁን ወደ አትክልት ስፍራው ልሄድ ነው። ብቻችሁን እተዋችኋለሁ። ስትታረቁ ንገሩኝ። ያው ከሳምካት ምናምን በኋላ ማለት ነው። ያንን ማየት አይጠበቅብኝም። ይሄንን ታውቅ ነበር? አይ አንቺስ? ንገረኝ። ባውቅ መጣ ነበር። ለነገሩ አትመጪም ነበር። መቼ መተሽ ታውቂና? አልመጣም ነበር። ኦይሉ ገንዘቤን ትሰጠኛለህ? የምን ገንዘብ? የምን ገንዘብ ነው የምትለው? ዞር በል። ገንዘቤን ትሰጠኛለህ? ዞር በል ብያለሁ። ሳሰጠኝ ወዴትም አትሄድም። ዞር በል። ነገር አፈልገኝ። ዞር በል። አይሆንም። በእጄ ሰበብ እንዳትሆን። ዞር በል። ሰውዬ እገልሃለሁ። አረ እኔ ልገለኝ? ና ና። ስለዚህ እናውራ። አይ አናውራው። እኛ የምናወራው የቀረን ነገር የለም። ምናልባት የምናወራው ነገር ይኖራል። አይ ሁሉም ነገር አብቅቷል። ምንም አላለ። ያ በቃ ይመስልሻል? ግን አላበቃ። አሁንም እርስ በርስ እንዋደዳለን። ቶልጋ ካራማንን እኮ ያገባሁት ስለማፈቅረው ነው። ምንድነው ነገር? አስሊ 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 በጣም ብዙ ደም እየፈሰሳት ነው። ብዙ ደም እየፈሰሳት ነው። የሆነ ነገር ያስፈልገኛል። የሆነ ነገር ስጡኝ። ያንን ስጪኝ። እንካፎጣ አንጫምጡ። ወይኔ አስሊ፣ አምቡላንስ ጠርታችኋል? አምቡላንስ አምቡላንስ ጥሩ። ተናል እየመጣ ነው። ማን ነው የተኮሰባት? አስሊ እየሰማሽኝ ነው? አስሊ እየመጣ አስሊ እየመጣ ነው። አስሊ አቶ ካራማን ሁሉም ቆንጆ ናቸው፣ ያምራሉ። እውነቴን ነው፣ በጣም ውብ ናቸው። ለሰዓታት በመለከታቸው ራሱ እችላለሁ። ስለዚህ ሁሉንም ተወስዳቸዋለህ? እንግዲህ እኔ በወሰናው ሁሉንም ወስዳቸዋለሁ። ግን ኦይሉም ብዙ ወጪ አታውጣ ትለኛለች። አልተሳሳተችም። ግን ደግሞ ልጆች ቶሎ ነው የሚያድጉት። እሱን ልክ ነሽ። አሁን ብንገዛውም በወር ውስጥ መጠኑ ይቀንሳል። ስለዚህ ኦይሉም ጋር ደውልና የትኛው መውሰድ እንዳለብኝ እጠይቃታለሁ። አታነሳም። አንስታው ቢሆን ምኞቴ ነበር። እንግዲህ ምን ማድረግ እችላለሁ? ሁሉንም ወስዳቸዋለሁ። ጃም በጣም እድለኛ ልጅ ነው። እኔ አሽገውና ወደ ቤት እልከዋለሁ። እሺ እሺ። አይሉ በህይወት አለች እንዴ? አለች አለች። ምንም አትሆንም። ግን በጣም ብዙ ደም እየፈሰሳት ነው። አምቡላንስ ያስፈልገናል። አምቡላንስ የት አለ? አምቡላንስ የት አለ? የት አለ አምቡላንሱ? አስሊ እየሰማሽኝ ነው? አስሊ ናዞ ሻዩን ያለ ኩኪስ አትጠጪ። ይኸው ኩኪስ ይዤ መጥቻለሁ። አመሰግናለሁ። መልካም ማዕድ። ይኸውልሽ ጉዝዴ፣ ስለዚህ ሰውዬ በይነ መረብ ላይ ብዙ ወሬዎች አሉ። አዎ የሆነ ሰውዬ ልጅሽ ሊሆን ይችላል ያለውን ታስታውሻለሽ? ዱንዳር የሚባለውን ሰው ማለቴ በጣም ብዙ ወሬ ሰምቻለሁ። አዎ እኔም አይቼዋለሁ። እንዳየሁት ከሆነ ከአሜሪካኖቹ ጋር ትልቅ ስራ ውስጥ ነው ያለው። ያደርገዋል። አይኖቹ ውስጥ መመልከት እችላለሁ። አላማ ያለውና ቆራጥ ይመስላል። እውነቴን ነው ጉዝዴ። ውዴ ልጅ እኮ ካንቺ ጋር በጣም ነው የሚመሳሰለው። እባክሽ ተይ እንጂ ናዛ። ምናልባት እኮ ልጅ ሊሆን ይችላል። ለፈጣሪ ብለሽ ተይ።
ለምን ነገሩን አታጣሪም? ለምን ምርመራ አታደርጊም? ወይም ደግሞ ሄደሽ አታናግሪው? ምንድነው እንደዚህ የሚያፈዝሽ? በመጀመሪያ እዚህ የመጣውን ሰውዬ ከቁብም አልቆጠርኩት። ድንገት ነው ቤቴ የመጣው። እውነት ለመናገር እንደው መስሎኛል። ጉዝዴ ምናልባት ልጅ አይሆንም ብለሽ ፈርተሻል እንዴ? ሊሆን ይችላል ብዬ ፈርቻለሁ፣ ወይም ላይሆን ይችላል ብዬ ፈርቻለሁ። ለኦዛን ፈርቻለሁ፣ ታሪክንም ፈራዋለሁ። ልጄ ከሆነ እሱንም እፈራዋለሁ። ያ ነው የሚያስፈራኝ። ትክክል ነሽ ውዴ። ግን ያንን በሰዓቱ ሲደርስ እንጨነቅበታለን። ይሄ ልጅ ልጅሽ ይሁን አይሁን ማጣራት አለብሽ። በተቻለሽ ፍጥነት አድርጊው። ደውይለት፣ በቃ አሁን ደውይለትና ቁርጥሽን ወቂ ጉዝዴ። በስተመጨረሻ እኮ የሚፈጠረውን ነገር ማወቅሽ አይቀርም አይደል እንዴ? በተቻለ ፍጥነት ነገሩን ቋጪው። በይ በቃ ደውይለት እባክሽ በያ። እሺ እሺ እሺ፣ በቃ ነገሩን ማካበድ አያስፈልግም። ሄሎ አቶ ኔካቲ፣ ሰላም እንዴት ነህ? እኔ ጉዝዴ ኦዝጉደር ነኝ። ከኢስታንቡል ነው የምደውለው። አዎ ኦዝጉደር ጠበቃ። አመሰግናለሁ ካድሬ። አስሊ እባክሽን ተመልከት። አስሊ በመጨረሻም አስሊ እየሰማሽኝ ነው ውዴ? እዚህ ነኝ። እሺ እየሰማሽኝ ነው? ሁሉም ሰው ሰላም ነው። አሁን ወደ አምቡላንሱ ልንሄድ ነው። እሺ አታስቢ፣ ሁሉም ነገር ሰላም ይሆናል። አትጨነቂ። እሺ አምቡላንስ እየመጣ ነው። አይዞሽ። እየመጣ ነው። ምንም አትሆኝም፣ ቃል እገባልሻለሁ። ሁሉም ሰላም ይሆናል። በሉ የት አለ አምቡላንሱ? የት ነው ያለው? እየሰማሽኝ ነው? ችግር የለውም። አታስቢ። አምቡላንስ የት አለ? አምቡላንሱ የት ነው ያለው? አይዞሽ። እሺ መቸገር አልነበረም። ኧረ በጭራሽ አታስብ። እስኪ ተቀመጥ። ምግቡ ጣፋጭ ይመስላል። ተመልከቱ። የቤኔዲክት ቴስተል ነው። ወይ ገበያ ውስጥ ነው ያገኘሁት። በጣም ደስ ስላለኝ ወዲያው ነው የገዛሁት። ከዛ ሰራሁት። የተወሰነውን አብስያለሁ። በጣም ደስ ይላል። ጥሩ። እና ደግሞ ማቀዝቀዣ ውስጥ የተወሰነ ኢዝሚር ነው። ጥሩ። እንደዛ ከሆነ ቤት ውስጥ ደብሮሻል? እንዴት ላይ ደብረኝ ይችላል ሲዛር? እድሜ በሄደ ቁጥር ሀገር ትናፍቅሃለች። እንደዛ ከሆነ ለምንድን ነው እዚህ ያለሽው? ወደ ኢዝሚር ሂጂና እዛ ኑሪ። ያደግሽበት ሄደሽ ኑሪ። ለምንድን ነው እንደዛ ማታደርገው? ኢዝሚር ውስጥ የቀረኝ ነገር አለ እንዴ? ለአመታት እንደ ደረቅ ቅጠል ተበታትነናል። ቆይ ማን ቀረ ብለህ ነው? ንገረኝ ሲዛር። ወይዘሮ ካድሬ፣ እጣ ፈንታሽን መቆጣጠር ያለብሽ ጊዜ አልደረሰም? ልቤ ምንም አይሰማኝም። ልብህን መቆጣጠር አትችልም። በቃ አይቻልም። ምርጥ ነው። መጀመሪያ ቀመስኩ ላንተ ነበር፣ ታስታውሳለህ? በሚገባ እንጂ። እንደዚህ ነበር ያየሁና እና ይሄ ምንድነው ማላቀው ነገር አልበላም አልክ። ከዛ ግን ይጨመርልኝ አልክ።
ካድሬ እንደዚህ አትሁኝ። ለዓመታት አንቺ ጋር ስመጣ ይህንን ስናወራ ነበር፣ ግን ሁሉም ነገር ከንቱ ነበር። የኔ ልብ ያንቺ ልብ ያለበት ቦታ ላይ አይደለም። ግን በፊት አንድ ቦታ ላይ ነበር። እሱ በፊት ነበር። በድጋሚ ቢሆንስ? በድጋሚ እንደማይሆን እንዴት ታውቃለህ? ማለቴ እኔ የምጠብቀው አንተም ቢሆንስ? ይሄ መቼም እንደማይሆን ሁለታችን በደንብ እናውቃለን። በትክክል ምንድን ነው የሚያስቅሽ? ወይ አንተ እየቀለድኩ ነው። ሁሌም ከምሬ ነው የሚመስልህ እኮ። እንደዛ ሲሆን ደግሞ እኔ በጣም ደስ ይለኛል። ብዙ ጊዜ ፍቅሬን ስገልጽልህ አንተ ደግሞ ታመር እንደነበር አስታውሳለሁ። በዛ ላይ ያለፈ ነገር አልፏል። አሁን ነገሩ ሁሉ ያለፈ ነገር ሆኗል። ሁሉ ነገር አሁን ላይ ያለፈ ታሪክ ነው። ሴዛይ ልቤ የሚለኝን ለመከተል ፍላጎቱም አቅሙም የለኝም። በቅቶኛል፣ ደክሞኛል። ይኸውልሽ እንደዚህ አታውሪ። በጣም ነው የምትጎጂ። ምን እያልሽ ነው? አብቅቶልኛል፣ ህይወቴ አብቅቷል። ለምንድን ነው የሚያበቃው? ለምን እኮ ለምን? ከዚህ በላይ ብዙ ታሳልፊያለሽ፣ ሰው ታፈቅሪያለሽ፣ ትፈቀሪያለሽ አይደል እንዴ? እንዳንተ አይነት ሰው ባገኝ ባፈቅር ደስ ይለኝ ነው ካድሬ። ልቤ የሚረካው የዛን ጊዜ ነው። እሱ ደግሞ ላንተ አይገባህም። ግን ሁለት ጊዜ ሎተሪ አይደርስም አይደል እንዴ ሴዛር? በተለይ ደግሞ ለኔ። ይጣፍጣል በጣም በሚገባ። እንዴት ነው ሁልጊዜ እንደዚህ ጣፋጭ አድርገሽ የምትሰሪው? የሆነ ሚስጥርም አለ፣ ግን ለማንም ሰው አትናገሪም አይደል? አውቄ ነበር። አው ልክ ብለሃል። ሄጄ ጨው ላምጣልህ።